ነው ምናምን የሚለው በፍጹም ትርጉም የሌለበት ሀገር ላይ ነው ያለነው። ዜግነታቸውን ቆርጠው የተቀበሉ ዜጎች ያስፈልጉናል። አሁን በኦሮሚያም በአማራም በጣም ትልቅ ሊባል የሚችል የወታደራዊ ትግል አለ። እነዚህ ትግሎች ግን በአዲስ አበባ ላይ ባለው የምሁር ኃይል የከተማ ነዋሪ ሰራተኛ ምናምን ድጋፍ አግኝተው የፖለቲካ ሂደቱ እንዲጠነክርና ለውጥ እንዲመጣ የሚያረግ ነገር እስካልመጣ ድረስ ወታደራዊ ትግሉ ለብቻው የሚያስገኘው ነገር አይኖርም መንግስትን ከማስጨነቅ ውጪና ያኔ የካቲት ላይም ባልተጠበቀ ሁኔታ ነው የመጣው። የግራ ድርጅቶች ገና 2 አመታቸው ነው 20-30 አባል ይዘው ራሳቸውን ለማደራጀት በውጭ ሀገር ይሞክሩ የነበረ በአገር ቤት የተበታተኑ የጥናት ህዋሳት ናቸው የነበሩት። ለሁኔታዎች ባልተደራጀ መልክ ነው ሪስፖንድ ይደረግ የነበረው። እኔ አሁን አዝናለሁ የልጅ እንዳልካቸው መኮንን ካቢኔ እነዛን ተስፋዎች ሲሰጥ ህገ መንግስታዊ ዘውድ ይኖረናል መልቲ ፓርቲ ሲስተም ይኖረናል ሲል ያንን ሲሪየስሊ ወስደን ተቀብለን ምን አይነት ይሄን ህዝባዊ ማዕበል በምን መልክ ብንገፋው ይሄንን የገባቸውን ቃል ኪዳኖች እንትን ያረገ ተግባራዊ ያረገ መሄድ እንችላለን ብለን ልናስብ አለመቻላችን የድርጅትና የአመራር ችግራችን ያመጣው ነው። አሁን የዛሬም 5 አመት 2010 ላይ እንትና ዶክተር አብይ እኔ ያሻግራቸዋለሁ ለኔ ተውት ሲሉ ያ የገቡትን ቃል ተግባራዊ እንዲያረጉ በህዝባዊ ንቅናቄ ነፃነትና ትግል ሊደገፍ አለመቻሉ ነው ዞሮ አሁን የደረስንበት መቀመቅ ውስጥ የከተተንና somehow ከሪዮት ዓለም በላይ ነው የኛ ችግር። የዜግነት ችግር ነው። ሰብእናውን በሲሪየስሊ ያልተቀበለ ህዝብ የመኖር ችግር ነው። ስቃይን መሸከም የሚችል ጫንቃው የደነደነ ህዝብ ያለን ችግር ነው እና በዛ አይን የካቲትን በዛ በንረዳው ከሪዮት ለምን ግቡን አልመታም የሚለው በዚህ አይነት መንገድ ነው የምታየው አንተ ያለለው። ኦኬ ልደቱ እሱ ላይ ሐሳብ ስጥና ወደ መጨረሻ ጥያቄዎች አልፋለሁ። ወል ጋሻሬድ አሁን ያለው ነገር በጣም ጥሩ ነገር ነው። ደስ ይለኝ ነበር ያኔ በወጣትነት ዘመን ይሄን አስተሳሰብ ይዘህ ቢሆን ኖሮ ለምን አልያስክም ብዬ ልከራከር አልችልም። ቅድም ተናግሬያለሁ። እኔም ባንተ ቦታ ብሆን የተለየ ነገር ላላደርግ ይችል ነበር። in hindsight ነው ወደ ኋላ መለስለን ብናየው። ስለዚህ ዋናው እሱ ነው። ሪፎርም ነበረ መደገፍ የነበረበት። አሁን ለምሳሌ ምን አልክ እንዳልካቸውን ካቢኔ መደገፍ ነበረብን ሪፎርሙን መደገፍ ነበረብን አልክ። ኦፍ ኮርስ ግን ልደግፍ አትችሉም ያኔ ለምን ከሪዮት ዓለማችሁ ጋር ኮንትራዲክት ያደርጋል። ኮንስቲቱሽናል ሞናርኪ በማርክሲዝም ሌኒኒዝም ሪዮት ዓለም ማዕቀፍ አይፈቀድም። ስለዚህ ተቀበሉ አትችሉም። ኢንሄረንትሊ ኮንትራዲክት ያደርጋል። ለዚህ ነው ሪዮት ዓለማችሁ ነው ዋናው ችግር የምለው። ኦኬ ይሄ ሪዮት ዓለም በሌለበት ሁኔታ እኮ የዛሬ 5 አመት የዶክተር አብይን የሽግግር እኔ እኮ ደግፍ ያለው ሐሳብህን ሪዮት ዓለም አልነበረም ችግሩ። ለምን ሰክሰስፉል አገናዝ በለማየት አይረዳም ሪዮት ዓለም የምትለው ነገር ያኔ መሆን የነበረበት ማርክሲዝም ሌኒኒዝም ላይ ማታውቁት ከኢትዮጵያ ተጨባጭ ሁኔታ ጋር ማይሄድ ሪዮት ዓለም ላይ ከምታተኩሩ የኢትዮጵያ ተጨባጭ ችግር ላይ ብታተኩሩ ኖሮ የተሻለ ነገር ይሰራ ነበር ነው የኔ አርጉመንት። አንተ አሁን ያልከውን እኮ ነው ያልኩ ያለሁት። ግን አገናዝ በህያዋ ያኔ ሪዮት ዓለሙ ባይኖር ኖሮ እኔ ነኝ ምለው እንጂ ልጅ እንዳልካቸው የሰጡትን ቃል በማያከብሩስ ኖሮ ብለው ያረጉታል የሚለው እኮ ምንም የሚያረጋግጥ ነገር የለም። እንዳውም የአየር ወለድ አዛዥ የሆነ ኮሎኔል አለም ዘውድ የሚባል ሰው በየጦር ካምፑ እየዞረ ጥያቄ የሚያነሱትን ሰዎች ማስፈራራት ሁሉ ጀምሯል። ከፕሮሚሱ ሌላ ማለት ነው። ዘመዳቸውም ነው ይባላል ሰውየው። የአይነት ነገርም ነበር። ግን ሞክረነው ፌል ብናረግ ደግሞ መርጥ ነበር። ግን ላንተ አሁን የሚረዳ በሪዮት ዓለም ስላየኸው ችግር ነው ምልህ። አሁን የ2010ንም ሽግግር በጣም ተመሳሳይ ነው። አብዮቱ እኔ ተቀብያለሁ አይሆንም ጋሻሬ። አሁንም ቢሆን ለኢትዮጵያ ተጨባጭ ሁኔታ ትልቁ ቁም ነገር ሪዮት ዓለም አይደለም የሚለውን ያንተን አስተሳሰብ ሼር አደርጋለሁ ደግፋለሁ። የእናንተ ትውልድም ስተት እሱ ላይ ነው የነበረው።
ትኩረታችሁ ዓለም አቀፋዊ የሆነ ከኢትዮጵያ ተጨባጭ ሁኔታ ጋር የማይሄድ በወቅቱ ፋሽን የነበረ ርዕዮተ ዓለም ተከተላችሁ። ከሱ እየተነሳችሁ ልትፈጽሙ የቻላችሁት ነገር ሁሉ የትም አላደረሰም። ለምን? ኢንሄረንትሊ ከኢትዮጵያ ነባራዊ ሁኔታ ጋር ኮንትራዲክት ስለሚያደርግ ነው የሚል ነው። እኔ በዚህ መተማመን ያለብን ይመስለኛል። ይኸውልህ አሁን ይሄንን እኮ ማልቀበልህ ለመሰለህ በ2010 የዶክተር አብይ ወደ ስልጣን ሲመጣ የሰጠነው ጉድዊል እስቲ ፓርላማ ላይ የሰጠንን ቃል ተግባራዊ የሚያደርግ ከሆነ ድጋፍ እናሳየው ብለን እኔም አንተም ቢያንስ ለአንድ ዓመት ኦር ለ6 ወር የሄድንበት ድጋፍ in the absence of ርዕዮተ ዓለም ነው መልክ ኦር ሊበራል ሆነን ርዕዮተ ዓለምም አለን ብንል ሊበራል ሆነን የሰጠነው ድጋፍም ለውጥ አላመጣም። ስለዚህ ሁለቱም ሁኔታ ላይ የምናየው ምንድነው ርዕዮተ ዓለም ወሳኝ እንዳልነበር ነው የምናየው። እኔ እኮ ወሳኝ ነው እያልኩ አይደለም፣ አሁን እየደገፍከኝ እኮ ነው። እኔ እያልኩ ያለሁት ርዕዮተ ዓለም አልነበረም ዋናው ትኩረት መሆን የነበረበት የሀገሪቱ ተጨባጭ ሁኔታ ነው። ሀገሪቱ ውስጥ የነበሩት ችግሮች ናቸው መነሻ መሆን የነበረባቸው የሚል ነው። አሁን እኔ ደግሞ ምልህ ርዕዮተ ዓለም አልነበረም ትኩረታችን ለወታደራዊ አገዛዝን እሱን በማስረጃ አላቀረብክም። እኔ ነገር እያንዳንዷ ትንታኔ ተቀርብ የነበረው ማጣቀሻው ማርክሲዝም ሌኒኒዝም ነው። የኢትዮጵያ ተጨባጭ ሁኔታ አይደለም። ማርክሲስት ነን የሚሉ ሰዎች ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት ብለው ዩኒቨርሲቲ ወረቀት የሚያቀርቡ ሰዎች ኢትዮጵያ ውስጥ ስንት ብሔር ብሔረሰብ እንደነበረ እንኳን አያውቁም። በተጨባጭ ይሄን ነው ያየነው። እንግዲህ አንድ ለሌላ ጋሻሬ ያቋረጥከኝ እኮ አሁን መቀጠል አልቻልኩም። ለሌላ ውይይት እንዲረዳ ምን ማድረግ አለብን? የተማሪው ንቅናቄና በንቅናቄው ውስጥ የወጡ ጥናቶችና ጽሁፎችና የካቲት አብዮትን ደግሞ ለይቶ ማየት ያስፈልግ ይሆናል ምናልባት። ምክንያቱም የካቲት አብዮት ውስጥ የተደራጁ ቡድኖች መጥተዋል፣ የለውጥ እድል መጥቷል፣ ህዝብ ያስነሳው ከተማሪው ንቅናቄም ኢንዲፔንደንት የሆነ የህዝብ ትግልም አለ። የዛ ላይ የሆኑት ነገሮች ምን ተጠየቀ፣ ለምን ተጠየቀ፣ ለምን ፌል አደረገ የሚለው ራሱን ችሎ ከተማሪው ንቅናቄ በተነጠለ መወያየት ይቻል ይሆናል ብዬ አስባለሁ። ዞሮ ዞሮ እኔ ምንድነው ምናልባት ወደ ማጠቃለያው ይሄርን ከሆነ ብዬ ነው። እሺ በቃ ወደ ማጠቃለያው እንሂድና ምናልባት ክፍል 2 ካስፈለገ እንሄድበታለን። አሁን ያሬድ ያነሳው ሐሳብ አንደኛ የተማሪዎች ጉዳይ ብቻ ተደርጎ መታየት የለበትም። ይሄ ማርክሲዝም ሌኒኒዝምንም የማያውቁ የህብረተሰብ ክፍሎች ሁሉ የተሳተፉበት አብዮት ነው የሚለውን እሱ ላይ ትንሽ ጨምርበትና ምን እንማራለን በዚህ 50 ዓመት ውስጥ አብዮቱን ስናየው የሚለውን የወሰድከውን ነገር ከአብዮቱ ደግሞ እሱን አክለህበት ወደ ያሬድ እንሄድና እንዘጋለን። አሁን ያነሳሽው ነገር አለ። አሁን ጋሽ ያሬድ አለ ያልሽው እኔ መጀመሪያ ያልኩት ይሄን እንዴ ኢህአፓን ወይም መኢሶንን ብቻ ነጥለን የዛ ትውልድ አካል አድርገን አናይ። በሌላም ጎራ የተሰለፈው ደርግን ጭምር ኢህአዴግን ጭምር የዛ ትውልድ አካል ነው ያልኩት። አሁን ጋሽ ያሬድ ይዘው የመጣው አርጊውመንት ያንም ያጠናክራል። ብቻችሁን እኛን ብላችሁ አትዩ። በዛ ጊዜ የነበረው አካል ሁሉ የዛ ትውልድ አካል ነው። እኔ መጀመሪያ የንጉሱ ስርዓት ማየት አለብን። የንጉሱ ስርዓት ዝም ብሎ ከሆነ ነገር የተፈጠረ አይደለም። የራሱ የረጅም ጊዜ ታሪካዊ ሂደት ይዞ እየመጣ ነው። ከጣሊያን ወረራ በኋላ ደግሞ በንጉሱ ስርዓት ውስጥ የለውጥ ፍላጎቶች ነበሩ። ቅድም ለምሳሌ አንስተናል የህገ መንግስት ጥያቄ። ኦኬ ህገ መንግስቱ እኛ በምንፈልገው ባይሆንም የሀገሪቱን ችግር ሊፈታ በሚችል መልኩም ባይሆን ህገ መንግስት ማምጣት ተጀምሯል። 1923 የነበረው 1948 ላይ ተሻሽሏል። ከዛ በኋላ ደግሞ እንዳልካቸው ካቢኔ ጊዜ አዲስ ህገ መንግስት ተረቆ ጥያቄውን መሰረት በማድረግ የመሬት ጥያቄን መሰረት በማድረግ የመሬት ሪፎርም ሐሳቦች ፓርላማ መቅረብ ጀምረው ነበር። ያው ጥቅሙ የሚነካ አካል ስለነበረ ያ ኃይል ወደፊት ያ ሪፎርም እንዳይገፋ ማደናቀፍ እየቻለ ስላስቀረው ነው እንጂ የመሬት ጥያቄ መፈታት አለበት የሚለው በንጉሱም ጊዜ ተቀባይነት ያገኘ ሐሳብ ሆኖ ነበር፣ ጥያቄ ሆኖ ነበር። ስለዚህ መሆን የነበረበት ምንድነው? አንደኛ ማርክሲዝም ሌኒኒዝም ለኢትዮጵያ ስለማይመጥን ጭራሽ መቀበል አልነበረባቸው። እንኳን ለኢትዮጵያ ለሌላው ዓለም አልሰራም። ለኢትዮጵያ ሲሆን ደግሞ ሊሰራ አይችልም። ለሱ ማህበራዊ መሰረት ኢትዮጵያ ውስጥ ያኔ አልነበረም። ነገር ግን ንጉሳዊ ስርዓቱ ቀስ በቀስ ወደ ካፒታላዊ ስርዓት ለመሸጋገር ማቆጥቆጥ የጀመሩ ነገሮች ነበሩ። የትምህርት መስፋፋት አንዱ ትልቅ ጥያቄ ይሄ ነው የነበረው። ትልቅ ትኩረት ተሰጥቶት እየተሰራ ነው የነበረው። የኢንዱስትሪ መስፋፋት
ከጣሊያን ጦርነት በኋላ ብዙ ኢንዱስትሪዎች መስፋፋት ጀምረዋል። የማቆጥቆጥ ጀምረው ያኔ ነው። የግል እርሻ መካናይዝድ የሆነ እርሻ ሁሉ ተጀምሮ ነበር። የግል ባንክ ተጀምሮ ነበር። ኦኬ ደርግ እስኪያጠፋው ድረስ። አሁን የምናያቸው አክሲዮን ማህበር ፒኤልሲ በኃይለሥላሴ ጊዜ ተጀምሮ ነበር። ቼይን ሆቴሎች እነ በቀለ ሞላ፣ ትልልቅ የትራንስፖርት ካምፓኒዎች በፒኤልሲ ደረጃ ተጀምረው ነበር። የካፒታል ማርኬት ሳይቀር ሙከራው ነበረ ያኔ። ኋላ ነው ማርክሲዝም ሌኒዝም መጥቶ ደርግ ከመጣ በኋላ ወደኋላ አብዛኛውን ነገር የቀለበሰው። ስለዚህ መሆን የነበረበት ምንድነው? ስር ነቀል ከሚል ግልብ የሆነ ስሜታዊ የሆነ አስተሳሰብ ይልቅ በሂደት በሪፎርም በተሃድሶ ለውጥ ይምጣ የሚል አስተሳሰብ ነው መኖር የነበረበት። በኢትዮጵያ ተጨባጭ ሁኔታ እንዳልካቸው ካቢኔ ወራት እንኳን ታገሳችሁት። መፈክሩ ምንድነው የነበረው? ጉልቻ ቢለዋወጥ ወጥ አያጣፍጥም፣ ብርሌ ከነቃ አይሆንም ዕቃ የሚል ነበር። አናሎጂው ራሱ አይሄድም። ብርሌና አገር አብሮ አይሄድም፣ ድስትና አገር አብሮ አይሄድም፣ ሌላ ጉዳይ ነው። ስለዚህ ምንም አይነት ሪፎርም አንቀበልም፣ ስር ነቀል ነው መሆን ያለበት፣ አብዮት ነው ይሄ የሚል ነው የነበረው። ይሄ ደግሞ የመነጨው ዝም ብሎ አይደለም፣ ከማርክሲዝም ሌኒኒዝም እሳቤ ነው፣ ርዕዮተ ዓለም ነው የመነጨው፣ ዝም ብሎ የመጣ ነገር አይደለም። ምክንያቱም እነዛን ነገሮች አኮሞዴት አድርጎ ሊቀጥል አይችልም። ለዚህ ነው ደርግ መሆኑ ቀርቶ በስልጣን ላይ ኢህአፓ ቢሆን መኢሶን ቢሆን የተለየ ነገር አይመጣም ነበር። ያ ትውልድ ደርግ ሆኖ አየነው ያመጣው። ያ ትውልድ እንደገና ከ17 ዓመት በኋላ ኢህአዴግ ሆኖ መጥቶ ያመጣውን አይተን እስካሁን ድረስ በዛ ዙሪያ የነበሩ የፖለቲካ ኃይሎች የሚያራምዱትን እንኳን አቋም እያየን ነው። ከጽንፈኝነት ከብሔርተኝነት አወጡ እና በተጨባጭ ሂደቱንም ስናየው ችግር ነበረበት። በተግባርም የመጡትን ውጤቶች ካየናቸው ችግር ነበረባቸው። እስካሁን ያ ችግር እየተንከባለለ ነው የመጣው። እስካሁንም የተገኙ ብለህ የምትጠቅሳቸው እስከ የሉም ወል አቤቱ ያስገኛቸው በጣም ይከብደኛል ለመጥቀስ። እውነቱን ልንገርሽ፣ አሁን ለምሳሌ የመሬት ጥያቄ ነው ሁልጊዜ እንደ ውጤት እየተቆጠረ የሚነገር። ተመልሷል? አልተመለሰም። በእኔ እምነት መሬት ለአራሹ አልሆነም፣ ለገበሬው አልሆነም፣ ለመንግስት ነው የሆነው። እንዳውም ከፊውዳሎቹ በላይ በጣም የሚጨቁም ገበሬው ጠበንጃ ይዞ ውድ ህይወቱን ሁሉ በየጦርነቱ በየግጭቱ እየሄደ እንዲገብር የሚያደርግ ስርዓት ነው የመጣው። አንቆጥቁጠው የነበሩት ቅድም ያልኩሽ የግል እርሻዎች፣ ኢንዱስትሪዎች ሙሉ በሙሉ የጠፉበት ከ500 ሺህ ብር በላይ ካፒታል ኢትዮጵያ ውስጥ እንዳይኖር የሚያደርግ የግል ሀብት ማጥፋት እንደሆነ አላማው የምትረጂው ለምን መሰለሽ? የገጠር መሬትን ብቻ አይደለም የወረሱት፣ ከተማ ውስጥ ትርፍ መሬትን ወርሰዋል፣ ትርፍ ቤት ወርሰዋል። እነዛ ትርፍ ቤት የተወረሱባቸው ሰዎች ፊውዳሎች አይደሉም፣ አንዳንዶቹ አይደሉም። እነ በድሉ ህንፃ ባለቤቶች ከትንሽ ከእንቁላል ንግድ ተነስተው ያደጉ ሰዎች ናቸው። ጥረው ግረው ያፈሩትን ሀብት ሳይቀር የቀማ ስርዓት ነው የመጣው። ማንም የተማሪ እንቅስቃሴ ውስጥ የነበረ ኢህአፓ የነበረ መኢሶን የነበረ እንዴት የከተማ ትርፍ ቤት በግል ላባቸው የሰሩት ይወረሳል ብሎ የተቃወመ የለም፣ ደግፎ ነው የቆመው። የጽንፈኝነት ፖለቲካ ጦረኝነት የበለጠ እየተጋጋለና እየተጠናከረ ነው የመጣው። ምክንያቱም ማርክሲዝም ሌኒኒዝም እስካለ ድረስ መረጋጋት መቻቻል ሊኖር አይችልም። የአንድ ኃይል አሸናፊነት የግድ መምጣት አለበት። የአንድ ኃይል አሸናፊነት መምጣት ካለበት ደግሞ ግጭት ኢንሄረንትሊ ይኖራል፣ ይቀጥላል። ይሄ ነው ኢትዮጵያ ውስጥ የሆነው። ተማሪዎች እንቅስቃሴ ለውጥ ያመጣው በሰላማዊ ትግል ታግሎ ነው። ሪዮት በወቅቱ የነበረው የንጉሱ ስርዓት ተማሪዎቹ ሲሰለፉ እንደ አባት ነበር የሚንከባከባቸው። የተገደሉትን ሰዎች ብንቆጥራቸው በጣት የሚቆጠሩ ናቸው። በዛ 13 ዓመት ወይም 14 ዓመት የተማሪዎች እንቅስቃሴ በጣት የሚቆጠሩ ተማሪዎች ናቸው የሞቱት። በዛ ሰላማዊ ትግል ነው ለውጥ የመጣው። ከዛ በኋላ ግን ምን ሆነ? በማርክሲዝም ሌኒኒዝም ርዕዮተ ዓለም ተኮትኩቶ ያደገው ትውልድ ጽንፈኛ ነው የሆነው፣ ጦረኛ ነው የሆነው። እስካሁን ድረስ ኢትዮጵያ በዛ አዙሪት ውስጥ እንድትቀጥል ነው ያደረገው። ምን ችግሩ ተፈታው? ያው በኢኮኖሚ ረገድ ድህነታችን ተፈታው? አልተፈታም። ሁሉም ተስተካክሎ ደሃ ነው የሆነው። በሰላም ረገድ ችግራችን ተፈታው? የህዝብ አስተዳደር አገኘን ወይ? እኔ ደስ ይለኝ ነበር አሁን በደርግ የመጣው ውጤት ይሄ ነው ብዬ ብጠቅስልሽ ያንስልሽ። ከመሰረተ ትምህርት ከአፎረስቴሽን ከምናምን ጋር የተያያዙ በጎ ነገሮች የሉም እያልኩ አይደለም። መሰረታዊ የሚባሉ ችግሮቻችን ግን የበለጠ ተባባሱ እንጂ አልተፈቱም። ምናልባት እሱ ጋር ልደቱ በደርግ የመጣ ወይም ደግሞ ከአቤቱ ጋር ተያይዞ የመጣ ምንም ነገር የለም ለማለት የሚያስችል አይነት ነገር የተነሱበትን የጠየቁትን አይነት ለምሳሌ ህዝባዊ መንግስት ያው እስካሁንም ድረስ አልተገኘም፣ ግልጽ ነው። አሁን